السلام عليكم يا ሱና ልጆች እንዴት ናችሁ? ልጆች ትዝ የሚላችሁ ከሆነ የሁሉም ፊደላት ከአሊፍ እስከ ያ ያሉትን ሐርፎችን ዓለማቸውን በመሄድ ጎብኝተናችኋል። ሁሉንም ፊደል በደም ስላወቃችሁ ወደ ማንበብ እንሄዳለን። ሹጊለ ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ሺን ከገይን ጋር ተቀጥሏል። ገይን ደግሞ ከላም ጋር ተቀጥሏል። ሺን ሲቀጠል በዚህ መልኩ ቅርጹ ይቀየራል። ገይን መሃል ላይ ሲጻፍ በዚህ መልኩ ቅርጹ ይቀየራል። ላም የሹጊለ ቃል መጨረሻ ፊደል ስለሆነ ቅርጹ አይቀየርም። ልጆች አንድ ላይ እናንብብ። ሹጊለ ሹጊለ ሹጊለ። ጎበዝ ልጆች ይህንስ ማንበብ ትችላላችሁ? ነሺጦ ነሺጦ። ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ኑን ከሺን ጋር ተቀጥሏል። ሺን ደግሞ ከጧ ጋር ተቀጥሏል። ኑን ሲቀጠል ቅርጹ በዚህ መልኩ ይጻፋል። ሺን መሃል ላይ ሲጻፍ ቅርጹ በዚህ መልኩ ይቀየራል። ጧ የነሺጣ የመጨረሻ ፊደል ስለሆነ ቅርጹ አይቀየርም። ልጆች አንድ ላይ እናንብብ። ነሺጦ ነሺጦ ነሺጦ። ጎበዝ ልጆች ይህንስ ማንበብ ትችላላችሁ? ኸሹነ ኸሹነ። ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ኸ ከሺን ጋር ተቀጥሏል። ሺን ደግሞ ከኑን ጋር ተቀጥሏል። ኸ ሲቀጠል ቅርጹ በዚህ መልኩ ይቀየራል። ሺን መሃል ላይ ሲጻፍ ቅርጹ በዚህ መልኩ ይቀየራል። ኑን የኸሹነ የመጨረሻ ፊደል ስለሆነ ቅርጹ አልተቀየረም። ልጆች አንድ ላይ እናንብብ። ኸሹነ ኸሹነ ኸሹነ። ልጆች አሁን የምላችሁን ቃል ከነዚህ ቃላቶች ምረጡ። ሹጊለ። ጎበዝ ልጆች ማንበብ ትችላላችሁ ማለት ነው። አሁንም አንድ ቃል እላለሁ፣ ከቃላቶች መካከል ትመርጣላችሁ። እሺ። ነሺጦ። ማሻአላህ። እስቲ ይሄኛውስ? ኸሹነ። ጎበዝ ልጆች እስካሁን እያነበብን ነበር። አሁን ደግሞ የተወሰኑ የእንስሳት ስሞችን በአረብኛ እንማር። እንስሳት በአረብኛ ሐይዋናት ይባላል። ልጆች ድብ ከ32 ኪሎ ሜትር ርቀት ያለውን ምግብ ማሽተት እንደሚችል ታውቃላችሁ? የማሽተት ችሎታው ብቻ ሳይሆን ሌሎች አስገራሚ ችሎታዎችም አሉት። ሰውነቱ ግዙፍ ቢሆን እንኳ ሲሮጥ ከፈረስ ፍጥነት ጋር ባልተናነሰ መሮጥ እንደሚችል ታውቁ ነበር? ድብ በአረብኛ ዱብ ይባላል። ዱብ ዱብ ዱብ። አሁን ዱብ ምን ማለት እንደሆነ ታውቃላችሁ አይደል? ቀጣይ እንስሳ ደግሞ ጦጣ ነው። ልጆች እንደምታውቁት ጦጣዎች ሙዝ ይወዳሉ። ማታውቁት ነገር ግን ጦጣዎች የሚያዩትን ነገር ደግሞ ማድረግ ይወዳሉ። ለምሳሌ ከሳቃችሁ ይስቃሉ። እጃችሁ ራሳችሁ ላይ ካደረጋችሁ እነሱም እጃቸውን ራሳቸው ላይ ያደርጋሉ። በአረብኛ ጦጣ ቂርድ ይባላል። ቂርድ ቂርድ ቂርድ። ጎበዝ። ተኩላስ በአረብኛ ምን ይባላል? ዚብ ይባላል። ዚብ ዚብ ዚብ። ልጆች ምን ያክል እንዳገባችሁ ለማወቅ ጥያቄ ልጠይቃችሁ። ከነዚህ ውስጥ ዱብ የትኛው ነው? ጎበዞች። ሁለተኛ ጥያቄ፣ ከነዚህ ውስጥ ቂርድ የትኛው ነው? ጎበዞች። ሶስተኛና የመጨረሻ ጥያቄ፣ ከነዚህ መካከል ዚብ የትኛው ነው? ማሻአላህ። ዛሬ 3 የእንስሳት ስሞችን በአረብኛ ተምረናል። እነሱም ዱብ፣ ቂርድ እና ዚብ ናቸው። ልጆች እነዚህን አትርሱ። በሚቀጥለውም ደግሞ ሌላ የእንስሳት ስሞችን እነግራችኋለሁ። ልጆች በጥሞና ስላዳመጣችሁኝ ደስ የሚል መዝሙር ልጋብዛችሁ። ይህን መዝሙር በደንብ ካዳመጣችሁ ብዙ የእንስሳት ስሞችን ትማራላችሁ። حيوانات حيوانات بين
جمال وظرافة، صديقتكم اسمي الزرافة. بيتي في تلك البرية، في الأدغال الإفريقية، في الأدغال الإفريقية. أسد أنا ملك الغابات، أمشي في ثقة وثبات. أسد أنا ملك الغابات، أمشي في ثقة وثبات. شجاع وقوي ومهيب، تخشى زئير الحيوانات، تخشى زئير الحيوانات. حيوانات حيوانات بين الناس وفي الغابات، تعطي جمالا للحياة، يا لجمال الكائنات. هذا أنا الدب الظريف، ضخم لكن لست مخيف. هذا أنا الدب الظريف، ضخم لكن لست مخيف. أحب الأكل أحب النوم، وفرائي سميك وكثيف، وفرائي سميك وكثيف. أتسلق هذه الأشجار، آكل من كل الثمار. أتسلق هذه الأشجار، آكل من كل الثمار. قرد ألهو وأشاكس في الغابات ليل نهار، في الغابات ليل نهار. أنا الذئب أجوب البراري في الغابات أو الصحاري. أنا الذئب أجوب البراري في الغابات أو الصحاري. هوائي يشق سكون الليل، وفي قمم الجبال داري، وفي قمم الجبال داري. حيوانات حيوانات بين الناس وفي الغابات، تعطي جمالا للحياة، يا لجمال الكائنات. ልጆች አሁን ደግሞ አንድ አጠር ያለ ተረት ላንብብላችሁ። አደራችሁን በደንብ አዳምጡ። ለምን ብትሉ ቶሎ አረብኛ መማር የምትፈልጉ ከሆነ ብዙ ማዳመጥ አለባችሁ። كان هناك دب شجاع يدعى توتو. توتو كان يعيش في الغابة مع أصدقائه الحيوانات. في يوم من الأيام سمع توتو صوت صراخ قادم من النهر. ذهب توتو ليكشف ما الذي يحدث. وجد أرنبا صغيرا قد علق بين الصخور. ساعد توتو الأرنب وحرره من الصخور. شكر الأرنب الدب الشجاع وأصبحا صديقين. ልጆች ቱቱ ጎበዝ አይደለም? ቱቱ ማን ነው ካላችሁኝ ተረቱ ላይ ያለው ድብ ነው። ቱቱ የተቸገረ ጥንቸል አግኝቶ ረዳው። ከዛም ጓደኛዎች ሆኑ። እናንተም የተቸገረ ሰው ስታዩ መርዳት አለባችሁ። እሺ? አሁን ደግሞ የአረብኛ ኮንቨርሴሽን ተከታትለን እንመለሳለን። هل أنت تستيقظ مبكرا في الصباح؟ نعم، أستيقظ مبكرا في الصباح. ماذا تفعل بعد أن تستيقظ؟ أذهب إلى الحمام لأستحم. وماذا تفعل بعد ذلك؟ أنظف أسناني وأمشط شعري. وماذا تعمل بعد ذلك؟ أعود إلى غرفتي وألبس ثياب المدرسة. تتناول الفطور قبل أن تذهب إلى المدرسة؟ نعم، أتناول الفطور مع أمي وأبي وإخوتي. كيف تذهب إلى المدرسة؟ أذهب إلى المدرسة في الحافلة مع أصدقائي كل يوم. ልጆችዬ አዳመጣችሁ? አሁን በዚህ ኮንቨርሴሽን ዋና ቃላት ትርጉምን ልንገራችሁ። አስተይቅዙ ከእንቅልፌ እነቃለሁ። አስተይቅዙ ከእንቅልፌ እነቃለሁ። ሀል እና ማዛ ጥያቄ ለመጠየቅ የምንጠቀማቸው ቃላቶች ናቸው። ለምሳሌ ሀል ተስተይቅዙ ሙበኪረን ፊ الصباح በማለዳ ትነቃለህ? هل تستيقظ مبكرا في الصباح በማለዳ ትነቃለህ ተብላችሁ ስትጠየቁ نعم أنا أستيقظ مبكرا አዎ በማለዳ ነው የምነቃው ብላችሁ መመለስ ትችላላችሁ። أذهب እሄዳለሁ። أذهب እሄዳለሁ። أذهب إلى المدرسة ወደ ትምህርት ቤት እሄዳለሁ። أذهب إلى المدرسة
ወደ ትምህርት ቤት እሄዳለሁ። ልጆች እንዳይጠፋባችሁ አንዴ ልድገምላችሁ። እናንተም ከኔ ቀጥላችሁ በሉ። አስተይቂዙ ከእንቅልፌ እነቃለሁ። አስተይቂዙ ከእንቅልፌ እነቃለሁ። هل تستيقظ مبكرا في الصباح በማለዳ ትነቃለህ? هل تستيقظ مبكرا في الصباح በማለዳ ትነቃለህ? أذهب إلى المدرسة ወደ ትምህርት ቤት እሄዳለሁ። أذهب إلى المدرسة ወደ ትምህርት ቤት እሄዳለሁ። ልጆች ዛሬ የአረብኛ እንማር ፕሮግራማችን እንዴት አገኛችሁት? ደስ አላችሁ? በሚቀጥለውም እንዲህ አስተማሪነት ደስ የሚል ፕሮግራም አዘጋጅተን እስከምንመጣ ድረስ መልካም ሳምንት